አሁን ዩቲዩብ እንዴት እንደሚከፈት ገንዘብ የሚሰራ ቻናል እንደዚህ ነው የሚከፈተው። በጣም ቀላል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ የሀዋ ዩቲዩብ ቻናል ተከታዮች ቤተሰቦቼ ሰላም፣ ጤና፣ ስኬት የተረፈረፈ አላህ ያርግላችሁ ምኞቴ ነው። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ተቆራልኩባችሁ እንዴ እናንተ? እና ለማንኛውም እኔ ለራሴ ላስተዋወቅ ሳይሆን የመጣሁት ሀዋ ዛሬ ምን ይዛ መጣች? የዩቲዩብ ቻናል አከፋፈትን ልነግራችሁ ነው። ግን ከዛ በፊት ከመክፈታችሁ በፊት ዩቲዩብ ምንድነው? እንዴት ነው? አንድ ዩቲዩብ ቻናል ማለት በቃ የሆነ አታክልት እንደተከላችሁ ቆጠሩት ማለት ነው። በቃ አታክልት የሆነን አታክልት ስተክሉት በየአመቱ ገቢ አለው አታክልት አይደል? ዝም ብላችሁ መቼም አታክሉትም። ስለዚህ ዩቲዩብ ደግሞ በየወሩ ገቢ አለው። ግን እሱ የሚሆነው መጀመሪያ ተኮተኩታላችሁ። አንዱ አታክልት ስተክሉት መጀመሪያ ተንከባክተ ይተከላል፣ ይቆፈርለታል፣ ከዛ አረም ካለው ይታረምለታል እስከሚወጣ ድረስ ብዙ ድካም አለው ማለት ነው። ከዛ ደግሞ መልቀም ላይ ምሳሌ አሁን ፍሬ የሚያፈራ አታክልት ከሆነ አታክልቱን ካፈራ በኋላ የመልቀም ግዴታ አለብን፣ እንለቅመዋለን ማለት ነው። ዩቲዩብም እንደዛ ነው። ዩቲዩብ መጀመሪያ ላይ ተተክሉታላችሁ፣ ትከፍቱታላችሁ ማለት ነው። ትከፍቱታላችሁ። ከዛ እንደ አታክልት እንደሚኮተኮተው ሰብስክራይብ ትለቅማላችሁ፣ ሰዓት ትለቅማላችሁ። እነዚህን በሙሉ ታሟላላችሁ። እነዚህን ካሟላችሁ በኋላ ወደ ሞኔታይዝ ይሄዳል። ሞኔታይዝ ከሆነ በኋላ ዶላር መስራት ይጀምራል። ከሞኔታይዝ በኋላ የሚሞሉ ነገሮችን ቢኖሩት አድካሚ ነገሮችን ቢኖሩት ግን ሞኔታይዝ ከሆነ በኋላ አንድ ዩቲዩብ ቻናል ተከፋይ ነው ማለት ነው። እንደ አቅሙ እንደ ቪዲዮአችሁ እንደናንተ ስራ ዩቲዩብ የሚከፍለው እንደናንተ ስራ ነው። እንደ ስራችሁ ይከፍላችኋል። ምሳሌ ጥሩ ስራ ከሰራችሁ በወር ብዙ ሊከፍል ይችላል። እንደ አዝመራችሁን ስትንከባከቡ ማንኛውም አታክልት ብያችኋለሁ። ያን አታክልት ስትንከባከቡት ከስሩ ምናምን በቃ ማዳበሪያ ነገር ስታደርጉበት የበለጠ ምርታማ ነው አይደል? ዩቲዩብም እንደዛው የሆነ የበለጠን ነገር ስታረጉበት እንደዛ ነው። ዩቲዩብም የበለጠ ስራ ስታሰሩት እሱም የበለጠ ይከፍላችኋል ማለት ነው። ኖርማል ቀለል ብሎ ከምደበር በዛው እያሳደኩት የከፈለኝን ይክፈለኝ ብሎ ለሚሰራ ሰው እንደ አቅሙ እየከፈለ ሳትደበሩ ትሰሩበታላችሁ ማለት ነው። ዩቲዩብ ቻናል ማለት እንደዛ ነው። እና አከፋፈቱን አሳይላላችሁ። አከፋፈቱን አሳያችኋለሁ ማለት እንዴት እንደሚከፈት ከተከፈተስ በኋላ የሚለውን ፕሮፋይል እንዴት እንደምታደርጉበት ምናምን እነዚህ በቅርብ ሰዓት ቪዲዮ እንዴት ሼር እንደምታደርጉ እነሱን እስኪ ላስገባችላችሁና እመለሳለሁ ማለት ነው። እና እዚህ ጋር እንደዚህ ያው ዩቲዩብ ላይ ቀጥታ ዩቲዩብ ላይ ነው የምንሄደው። ዩቲዩብ አቡን ካወረዳችሁ በኋላ እዚህ ጋር መጣው እኔ እናንተ ፕሮፋይል ምናምን ከሌላችሁ እዚህ ጋር የሆነ የስሙን እንትን ነው የሚያመጣው ማለት ነው። እዚህ ጋር ነካውት እንደዚህ አንዴ ብቻ ነካ አረኳት። እዩ አንዴ። ከዛ እዚህ ጋር ነው የምንሄደው። እዚህ ጋር ነው ሄዳለን። እንደዚህ ይመጣልና ገባችሁ? ከዛ እዚች ጋር ይሄድና የመስቀል ምልክት ወይም ደግሞ የደምር ምልክት አለች። እሷን እንደዚህ ነካትና እንሄዳለን። እሷንም አንዴ ነው የምትነቋት። ይሄው ቀጥታ ይዞኝ ሄዴ። እዚህ ጋር ፓስወርድ ያለው የስልኬ የቀፎ ፓስወርድ እናንተ ጋር ካላችሁ ፓስወርዳችሁን ነው የምትከፍቱት። ቀጥታ ወደ ጎግል ነው ይዞኝ ይሄድ ያለው ማለት ነው። አያችሁ? ቀጥታ ወደ ጎግል ነው። እዚህ ጋር ምን እናደርጋለን መሰላችሁ? እዩ ልብ በሉ። እዚህ ላይ ነው እንግዲህ ልብ በሉ። እዚች ጋር መጣና ይችኛዋን ነካታለሁ። ይችን መትነካት ይሄው እዚህ ጋር ድጋሜ መጀመሪያዋ ላይ ከፍታታለሁ። እሷን ነካታለሁ አንድ ጊዜ። እዚህ ጋር ስም ይላል። እዚህ ጋር ምሳሌ እኔ በእንግሊዘኛ አድርጉት ሀዋ አልኩት። እዚህ ጋር መጥቼ ሙሐመድ አልኩት። ወይም ደግሞ ሀዋ ቀለል ያለ ስም በቃ ሀዋ ሳይድ አልኩት። ሳይድ እሺ፣ ምሳሌ ነው ይሄ ማለት ነው። እዚች ጋር መጥቼ እዚች ጋር ያችሁ ኔክስት ትላታለሁ። ኔክስት አልኩኝ። እዚህ ጋር ቀን፣ ወር፣ ዓመተ ምህረት የተወለዳችሁበት ጊዜ ማለት ነው። እዚህ ጋር ወንድ ወይ ሴት የሚል አለ። እዚህ ጋር እኔ አሁን መጀመሪያ እነዚህ ልሙላ። እዚህ ጋር ቀኑን እሺ፣ ቀን አንድ አልኩት። ወራቱን እሺ፣ አምስተኛው ወር ልበለው ወይ ሶስተኛው ወር ማርች እሺ። እዚህኛው ጋር እዚህ ዓመተ ምህረት ነው። ምሳሌ
25 ዓመት ከሆናችሁ በእንግሊዝ አቆጣጠር ነው የምታስገቡት። 25 ዓመት ከሆናችሁ በ2000 አሁን 2025 አይደል 2000 ሞላሁት። እዚች ጋር መጣና ሴት ወይስ ወንድ ይለኛል። ጦታ እኔ ሴት ነው የምለው ሴት ስለሆንኩ ሴት። ወንድ ከሆናችሁ ደግሞ ወንድ በሉት። ሁለተኛዋን ምረጡ። እሺ እዚች ጋር መጣና ድጋሜ ኔክስት እላታለሁ። ኔክስት እላታለሁ። አዩ በጣም ቀላል የሆነ ፈጣን የሆነ ነው። አሁን ኢሜል ሰጠኝ እሱ ራሱ ማለት ነው። አሁን እዚህ ሀዋ ሰይድ 997 ሰጠኝ። እዚህ ጋር ሰይድ ሀዋ ገልብጦ የአባቴን አስቀድሞ ማለት ነው 629 ሰጠኝ። ይሄን ካልፈለኩ ሁለቱን እዚች ጋር እንደዚህ አድርጌ ራሴ መስጠት መሙላት እችላለሁ። ግን ለእናንተ ቀላሉ መንገድ ይሄን ስም እናንተ መጀመሪያ የሰጣችሁትን የማትረሱትን ስም እመርጣለሁ። እኔ ይሄን ነው የምመርጠው። እንደኔ ምርጫ ቀላል የሆነው የማረሰው ሀዋ ሰይድ ሙሉ ስሚ ነው ማለት ነው። ከዛ ቁጥሮችን 3 ቁጥሮችን ወይ 2 ቁጥሮችን ሊሆን ይችላል የሚሰጣችሁ። ብቻ እኔ ቀላሉን ይሄን መረጥኩኝ። ከዚህ ጋር መጥቼ ኔክስት ትለዋለሁ። ኔክስት እያችሁ ኔክስት طيب ፓስወርድ አለኝ ሀዋ አልኩት። እዚች ጋር እንደዚህ ያደርገውና እዩ እዚች ጋር መጥቼ ይችን ነካታለሁ። ይችን ነካትና ቆይ ዋቻው ጉዳል እዚች ጋር ነካዋት። አያችሁ አሁን እንዳይጠፋኝ ይሄ ፓስወርድ ነው። በቃ ፓስወርድ ማለት ይሄ ነው እንዳይጠፋኝ። እሺ ቅድም 2000 ያስገባሁትን የተወለድኩበትን ዓመተ ምህረት አስገባዋለሁ 2000። በቃ ይሄ የኔ ምሳሌ ነው። እናንተ የራሳችሁን ትሰጡታላችሁ። ከዛ እዚች ጋር መጥቼ ኔክስት እላለሁ። ኔክስት አያችሁ እዚህ ጋር ይሄው አመጣልኝ ሀዋ ሰይድ ከሀዋ ሰይድ 997 ትክክል ነው። አዎ በቃ የምፈልገው ነው። ስለዚህ መጥቼ ኔክስት እለዋለሁ። እሺ አሁን እነዚህ ዝርዝሮች ይመጣሉ። እነዚህ እንድትስማሙ ነው። ተስማምታችሁ ከሆነ ያው እንደዚህ በቃ መስጊድ የተስማማ እየከፈትን ስለሆነ ይሄን ነው የምንነካው። ተስማማሁ በቃ እስማማለሁ። ይቺን ነካው። ከዛ ቀጣይ ጠብቁ። አሁን በቃ ይከፍትልናል። ጠብቁ። ኮኔክሽን ትንሽ አያችሁ ቀጥታ ወደ ዩቲዩብ መልሶ አመጣኝ። ይሄው መልሶ አመጣኝ ዩቲዩብ ላይ የከፈትነውን ቻናል እንደዚህ ወረወረልኝ። አውቶማቲክ ራሱ ወረወረልኝ። እዚች ጋር ይሄው እዚች ጋር አሁን ይችን ነካትና ወይ አወጣኝ። ቆይ እዚች ጋር ድጋሚ ይችን ነካትና እንሄዳለን። አሁን የከፈትነው አካውንት እዚህ ጋር መጥቶልኛል ማለት ነው። አያችሁ ሀዋ ሰይድ እዚች ጋር ነካታለሁ። እዚች ጋር ወይም ደግሞ ራሱን እዚህ ፕሮፋይሉን ነኩት። እንደዚህ ፕሮፋይሉን ነካሁት። እዚህ ጋር ፕሮፋይል ማረግ ከፈለጋችሁ እንደዚህ ቀጥታ ይሄዳለው። እናንተ ይሄ ካሜራ ነው፣ ይሄ ጋራሪ ነው። እኔ የሚሄደው ጋራሪ ነው፣ እናንተም ጋራሪ ነው። በእርግጠኝነት የምትሄዱት ፕሮፋይል ለመፈለግ ማለት ነው የሚሆናችሁ። እንደዚህ ነካዋለሁ። ስለዚህ አሁን ምሳሌ እዚህ ጋር ራስ ያለው እችን እስኪ ልንካት። እችን በቃ ልምረጣት። እዚህ መጣልኝ። እንደዚህ አድርጌ አስተካክዬ አስገባዋለሁ ማለት ነው። ከዛ እዚህ ጋር እሱ ይሄው አውቶማቲክ ነው ሲጀመር። ማሻአላ ፍጥነት አለው እየመጣ እዚህ ጋር ሀዋ ሰይድ የሚለውን ቀይረዋለሁ። ምሳሌ ሀዋ ዩቲዩብ በቃ የፈለኩትን የዩቲዩብ ስም ስለ ዩቲዩብ መስራት የምትፈልጉትን ስም መቀየር እዚህ ጋር ትችላላችሁ። አሁን ሀዋ ሰይድ የሚለውን ትቼ ሀዋ ዩቲዩብ አልኩት። ያችሁ ሀዋ ዩቲዩብ አልኩት። እዚች ጋር ሴፍ እላታለሁ። ይሄው ሴፍ እዚች ጋር መጥቼ ድጋሜ ሴፍ አደርጋታለሁ። ይሄው እዚች ጋር ኮሜንት ምናምን እንዲከፈትላችሁ ይሄ ኮሜንት ሰብስክራይብ ሁሉ ክፍት ይሆናል ማለት አያችሁ። አሁን ተከፈተ ዩቲዩብ። እዚች ጋር መጣና ድጋሜ እዚች ፊት ለፊቷ የመስቀል ምልክቷን ስነካት ጋራሪ ይወስደኛል። ጋራሪ ማለት ነው።
ቶሎ ለፍጥነቱ ብዬ ማለት ነው። ይሄው እንደዚህ ይመጣልኛል። አያችሁ። ስለዚህ እዚች ጋር ደን እለዋለሁ። ደን አልኩታ። ይኸው እዚህ ጋር ድጋሜ ኔክስት ይላል። አያችሁ። እዚህ ጋር መጥቼ ድጋሜ እንደዛው ሴፍ አደርገዋለሁ። ይሄው እየወረደ ነው ማለት ነው። ይሄ ውዶችዬ ወረደ። አያችሁ። የለቀቅነው ቪዲዮ እንደዚህ መጥቶልኛል። ሾርት ቪዲዮ ሆኗል ማለት ነው። አያችሁ። ይሄ የራሴ አካውንት ነው። ይችን ለሼር አራኩ ቪዲዮ እዚህ ጋር አያችሁ። ይሄን ከፈትን። ዩቲዩብ አከፋፈት በቀላሉ እንደዚህ ነው። ቪዲዮ ሼር አደራረግ አሳይቻችኋለሁ። እዚህ ጋር ነክታችሁ ነው። አሁን ዩቲዩብ እንዴት እንደሚከፈት ገንዘብ የሚሰራ ቻናል እንደዚህ ነው የሚከፈተው። በጣም ቀላል ነው። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ እንዳያችሁት ይሄን ይመስላል። ቪዲዮ አከፋፈቱ ዩቲዩብ አከፋፈቱ በጣም ቀላል ነው ከመታስቡት በላይ። ቪዲዮ ሼር እስከሚደረግበት ድረስ አሳይቻችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዘንጉ፣ አበረታቱኝ። እኔንም እናንተም ይሄን እያያችሁ ክፈቱ፣ ዩቲዩብን ተጠቀሙ ትላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።